ክርስቲያኖ ሮናልዶ ለኔ ምንጊዜው ምርጡ ኮከብ ነው። በእርሱ ልክ ታታሪ ተጫዋች አላየሁም። ማድሪድ ሳለው ሲያር7 ሁሌም ያስገርመኝ ነበር። ቤርናቤው እንደደረስኩ አዲስም እንደመሆኔ በመጀመሪያው ልምምድ ቀኔ ከሁሉ ቀድሜ መገኘት ፈለኩ። በዛ ድንቅ ስብስብ ሰርጾ ለመግባት የላቀ ታታሪነቴን ገና ከጅምሩ ማሳየት ነበር እቅዴ። እናም ከልምምድ ፕሮግራሙ የተያዘ ሰዓት 2 ሰዓት አስቀድሜ ጂምናዚየም ተገኘው። ደስ አለኝ። በዛ እነ ሮናልዶ፣ ራሞስ፣ ፔፔ፣ ዲማሪያ፣ ማርሴሎ፣ አሎንሶ፣ ካሲያስ፣ ኦዚል፣ ከዲራ፣ ካካ በነበሩበት ስኳድ የላቀ ፕሮፌሽናል መሆኔን ለማሳየት ልምምድ ቦታ ቀድሜ በመድረስ እድሉን በማግኘቴ ደስ አለኝ። በላይኛው የጂሙ ቦታ ራሴን እያፍታታው እታች ግራውንድ መዋኛው ቦታ ድምጽ ሰማው። የማድሪዱን ፊዚዮ ማን ነው ብዬ ስጠይቅ ክርስቲያኖ እየዋኘ ነው አለኝ። ደነገጥኩ፣ ገረመኝ። ሮናልዶ ለ4 ሰዓት ተኩል የትሬኒንግ ፕሮግራም ጠዋት 1 ሰዓት ተኩል ቀድሞ ይገኛል። እርሱ ድንቅ ነው፣ ለማንም ማርያ የሚሆን ለድል የተራበ አሸናፊ ጠንካራ ሰራተኛ። ሁሌም ማድሪድ በነበረ ቆይታ በልምምድ ማዕከል ቀድሞ ይገኛል። ከተጠናቀቀ በኋላም ከሁሉም ዘግይቶ ይመለሳል። ሮናልዶ ለዚህ ዘመን ወጣቶች አርአያ የሚሆን ድንቅ ፉትቦለር ነው፣ የምንጊዜው ምርጥ ነው ሲል አዲባየር በማድሪድ የውሰት ውሉ ስለነበረው ወርቃማ ማስታወሻው ይናገራል። ይቀጥልና